ጊዜ ነፍሰ ጡር ለሆኑ ሴቶች ብትልኩላቸው ምጥ ላይ እንዳይደናገጡ ስቲች ምንድነው ማህፀን በየስንት ሰዓት ይታያል የሚለውን ለማብራራት እሞክራለሁ። በመጀመሪያ ማዋለጃ ክፍል ስትገባ ምጥ መሆኑን ቼክ እናደርጋለን። የልጅ ልብ ምት እንሰማለን። ማህፀን ምን ያህል መክፈቱን እናያለን። ከዛ ኮንትራክሽን የሚለውን የቁርጠቱን የምጡን መጠን መቁጠር እንጀምራለን። ብዙ ጊዜ በ10 ደቂቃ ከ3 እስከ 5 ቁርጠት እንዲመጣ ነው የምንጠብቀው። ቁርጠት ማለት በጣም ተጭኖ ወደ ታች የመግፋት ሆድ የመወጠር አይነት ስሜት ነው ዩትራይን ኮንትራክሽን ወይም የምጥ ቁርጠት የምንላቸው። ስለዚህ በቂ የምንለው ከ3 እስከ 5 ይሆናል። ዲዩሬሽኑ ደግሞ ሲመጣ ከ40 ሰከንድ እስከ 60 ሰከንድ የሚቆይ ነው። ከዛ በታች ከሆነ ያው በቂ ቁርጠት የላትም ብለን ስለምናስብ የተወሰነ አይተን ማህፀን ካልከፈተ ወደ ምጥ መርፌ ወደ ማገዝ ልንሄድ እንችላለን። በቂ ከሆነ ግን ማህፀንን የምናየው ለውጡን በየ4 ሰዓት ነው። መሀል ላይ በጣም ምጥ ፈጥኖ በጣም ወደ ታች ገፋኝ እንደ ሰገራ ምትል ከሆነ ወይ የልጅ ልብ የምትከታፈነ ሽርቷ ከፈሰሰ ቀድመን ልናይ እንችላለን። ካልሆነ ግን አንድ ሴት 2 ሰዓት ላይ 3 ሴንቲሜትር ሆነሻል በቃ ምጥ ከፍቷል ማህፀን ብለን ስናስገባት ከ4 ሰዓት በኋላ ነው ቀጣይ ምን ያህል ከፈተ የሚለውን የምናየው ማለት ነው። ስለዚህ የ4 ሰዓት እስኪደርስ ድረስ ቁርጠቱ ምን ያህል ነው የሚለው ይቆጠራል። ምግብ ምጥ ላይ ያው ፈሳሽ ነገሮችን ነው የምንመክረው። ድንገት የልጅ ልብ ምት ቢታፈን ደም ቢፈሳ ቶሎ ወደ ኦፕሬሽን መሄድ ቢኖርብን እንደ ሚሪንዳ አይነት ፈሳሽ ነገሮችን አንዳንዴ ኦትስ የሆነ ጁሶች ነገር ቀለል ያሉ ከሆስፒታል ካፍቴሪያም ሊመጡ ይችላሉ። እሱን ውሃን እንመክራለን። ኮምፕሊትሊ ምንም አትውሰድ ካልን ኤግዞስትድ ትሆናለች፣ ትደክማለች። መጨረሻ ላይ ግፊ ብለን እኮ የእናትንም አቅም እንጠይቃለን ማህፀን ሙሉ ከከፈተ በኋላ። ስለዚህ የተወሰነ ፈሳሽ ይመከራል። መንቀሳቀስ የሚለው መጀመሪያ ላይ አይቪ ላይን የተቀጠለ ከሌለ ሽርቷ ብዙ ካልፈሰሰ የልብ ምቱ ደህና ከሆነ እየተነሳች ወክ ማድረግ ትችላለች። ሁልጊዜ በጀርባዋ መተኛት የለባትም። በአብዛኛው በግራ ጎን ነው የምናበረታታው። በምጥ ሰዓትም ቢሆን የበለጠ ኦክሲጅን ወደ ልጁ እንዲሄድ። ከዛ በተጨማሪ በ4 ሰዓት ስናይ ማህፀን እየከፈተ ከሄደ ተጨማሪ ሌላ 4 ሰዓት እየሰጠን እንሄዳለን። አንዴ ማህፀን ሙሉ መክፈቱን ካየን በኋላ በ1-2 ሰዓት ውስጥ ምጡ ወደ ማለቁ ደረሰ ማለት ነው። ያኔ እናትን እንደ ሰገራ ግፊ ወደ ታች የልጁ ጭንቅላት እንዲወርድ ብለን ከሷም ኢፈርት እንጠይቃለን ማለት ነው። ስቲች መስጠት ካስፈለገን ስናየው ፔሪኔሙ ታይት ከሆነ በተለይ የመጀመሪያ እርግዝና ላይ የመሰጠት እድሉ ከፍ ያለ ነው። የምንሰጥ ከሆነ ሊዶኬን ማደንዘዣ እንሰጣለን። በኋላም ስንሰፋ በደንብ ካልደነዘዘች መስጠት አለብን። ስለዚህ አንዳንዴ በጣም ምጡ ይፈጥንና ያለ ማደንዘዣ ፈጥኖ ከቁርጠት ጋር አብሮ ሊሰጥ ይችላል። ግን ምንም ቢሆን ስንሰፋ መልሰን ማደንዘዣውን ፈልገን ሰተን ነው የሚሆነው። ከዛ ውጭ ልክ ልጁ እንደተወለደ እንግዲህ ልጅ ተከትሎ ይወጣል። የተወሰነ ሆዳችሁን ማሳጅ ማለት ወደታች መጫን አይነት ስሜት ይኖራል እንግዲህ ልጅ እንዲወጣ እንጂ አንዴ ልጅ ከወጣ በኋላ እናት ግፊ አትባልም። ወዲያው መርፌ ታፋችሁ ላይ ይሰጣቸዋል። ኦክስቶሲን ይባላል። ያ መርፌ ማህፀን ወደ ቦታው እንዲመለስ ኮንትራክት እንዲያደርግ ለሁሉም እናት የሚሰጥ ነው። ልጆቹን ደግሞ እንቀበልና ወዲያው አይናቸው ላይ ቴትራሳይክሊን እናረጋለን ኢንፌክሽንን ለመከላከል። ቫይታሚን ኬ ታፋቸው ላይ ይሰጣል ደም መፍሰስን ለመከላከል። ከዛ ሁሉም ሰላም ከሆነ እናትን ወዲያው ጡት እንድታጠባ እናበረታታለን ማለት ነው።